እሺ ስሜ ሰሚራይል ሚፍታ ይባላል። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት ከሌላ እምነት 8 ነን ኦልሞስት አባት እናት እና 6 ልጆች ነን። እግዚአብሔር ፈቅዶ ወደዚህ ህብረት ተቀላቅለናል። ይሄ የሆነው ኦልሞስት አሁን ቅርብ ጊዜ 5 ዓመት በፊት ነው። ያው በእኔ እግዚአብሔር ፈቅዶ መጀመሪያ ታላቅ እህቴ ነበረ ክርስትና የተነሳችው። ከዛም በኋላ ነው ቀጥሎ ነው የተነሳው ክርስትና። ይሄ ጋፕ በ3 ዓመት ልዩነት ነው። ከዛም በኋላ ነው ታናናሾቻችን እናት አባታችን ክርስትና የተነሱት። ይሄም ሆኖ በ3 ዓመት ልዩነት ነው ከሁላችንም ጋር ያለው። ያው እግዚአብሔር መቼስ የለመኑትን አይነሳም የጠየቅነውንም አይረሳም። በጊዜው ሁሉ ነገር አድርጎልናል። ይሄ ሆነውን እኔ ማወራላችሁ ስለራሴ ነው። ሁሉም የራሱ አመጣጥ አለው። ግን እኔ ያው በፊታችሁ እግዚአብሔር ፈቅዶልኝ በሌላም ምክንያት ነው ፊታችሁ እንድቆም የሆነው። የኔ እንደዚህ በሰንበት ትምህርት ቤት ውስጥ የነበሩ ልጆች ከትምህርታቸው እየተወያዩ እያለ አጋጣሚ ተገኝቼ ነው ቦታው ላይና ሲማሩ የነሱን ትምህርት ለመስማት ቁጭ ብዬ አዳምጥ ነበርና ለምን እኔስ አልማርም ማለት የራሴን እምነትን የሌላው እምነት ለምን አላቅም ብዬ ነው። ያው እግዚአብሔርን መርምሩ ይላል አይደል? ያው የእግዚአብሔርን እውነተኛ ማለት የሚፈልጉት በንጹህ ልብ ለሚፈልጉት እግዚአብሔር እውነተኛውን መንገድ ይመራቸው ይላልና እግዚአብሔርን በፍጹም ልቤ ፈልግ ነበር። በራሴም እምነት ሆኜ እግዚአብሔር እውነተኛውን መንገድ ምራኝ ያልኩኝ እጸልይ ነበር። ያው የአብርሃም አምላክ እንላለን አይደል? በእምነት አብርሃም እግዚአብሔርን እንደፈለገው ማለት ነውና እግዚአብሔር እውነተኛውን መንገድ መርቶኛል። ይሄም የንስሐ አባቴ ቆሞስ አባ ኢያሱ ሰብስብ ይባላሉ። ከዛቸው ጋር ነበረ ወደ ገብርኤል ሄጄ እዛ ገጠር ክርስትና የተነሳሁት የነበረው። ከዛም በኋላ ነው እሳቸው ቤተሰቦቼን አስተምረው ሁሉም እንዲቀየሩ የሆነው ማለት ነውና ወንድሜ አንድ ወንድም ነው ያለኝ። እሱም እዛው ነው ድቁናውን የተቀበለው። ታላቅ እህቴ እዛው ነው እሷም በስርዓተ ተክሊል ስርዓተ ጋብቻዋን የፈጸመው። እንዴት አንተ መቤታችንን አይሰማትም ነው እንደምትለው? የት ነው አሁን? እኮ እሷ እዚህ እኮ የለችም እኮ በመንፈስ ከኛ ጋር አለች። መንፈሷ ይሰራል። ምን እናንተ ጴንጤዎች ወንጌል አርበኛ ነው ምናምን የምትሉትን እኮ መንፈሱ ይሰራል። በሱ መንፈስ በእንትና መንፈስ እያላችሁ ትጸልዩ አይደል? በፍጹም ትጸልያላችሁ እንዴ? አንተ ለምን በሞተ ሰው ትጸልያለህ? ብዙ ሰዎች እኔ እኮ ይሄ ወንጌላውያን አይወክሉም። እንደዚህ የሚጸልዩ ሰዎች እንዴ ጳውሎስ መንፈስ የተባለ ተሳስተዋል፣ ስተተኛ ናቸው። ስለዛ ነው ኩምለ እኔ በስተት መንገድ ውስጥ ነበርኩ። 4 ነጥብ በስተት በሆነ እኔ ኢየሱስን ስለምወደው ብቻ ፕሮቴስታንት ኢየሱስ ስለሚል ሌላ እምነት ላይ ኢየሱስ የለም ስለሚል መንፈስ ቅዱስ ሌላ ቦታ የለም እንደው አዛቦች ናቸው ይላሉ፣ ጨለማዎች ናቸው ይላሉ። እኛ ነን የብርሃን መንገድ ያለን። ኦርቶዶክስ ሌላው ሙስሊም እንዳለ ጨለማ ነው፣ በጨለማ መንገድ ነው የሚሄደው ይላሉ። እንደውም እኮ ከአንድ ኦርቶዶክስ ጋር እኮ ሰራ ጨለማ ከብርሃን ምን ህብረት አለው ይላል። አየህ እሱ ብርሃን ነው ኦርቶዶክስ። ለዛ ነው የወጣሁት ኢየሱስን በጣም ስለምወደው። ኢየሱስ ጴንጤ ጋር ብቻ ያለ ይመስል እዛ ብርሃን ነው ተብሎ ስለሚሰበክ፣ ሌላው ጨለማ ነው፣ የጨለማ መንገድ ነው። አሁን ምን እየተባለ ነው ኮሜንት ላይ? ከብርሃን ወጥተሽ ወደ ጨለማ ሄድሽ እየተባልኩ አይደል እንዴ? ጨለማው ማን ነው? ኦርቶዶክስ በእነሱ አሰባበክና አስተምሮ ማለት ነው። ጴንጤው ማን ነው ሲባል ብርሃን። ስለዛ ምን እየተባልኩኝ ነው? እንዴት ከዛ ብርሃን ወጥተሽ ወደ ጨለማ ሰው ይመለሳል እያሉ ይጽፋሉ። አየክ ምልክ ነገር መጀመሪያ ያልኩት አሁንም ምልክ ነገር ሰው ሌላውን እምነት ጨለማ። ስለዛ እኔ ስለኔ ነው አይደል የምታወራኝ? እኔን ነው እየጠየቀኝ አይደል? ስለኔ የማወራክ ነገር ወደ ፕሮቴስታንት ስመጣ ኢየሱስ እዚህ ጋር ብቻ እንዳለ የመጀመሪያው ቸርች እህቴ ይዛኝ ሄዳ ካጋነንት ነፃ ወጣው። አይ መጀመሪያ። ሁለተኛው ደግሞ ኢየሱስ ጽድቅ ምንድን ነው የተባልኩት? እምነትሽ ምን ነበረ አለችኝ። ከዛን ኦርቶዶክስ ነበርኩ። እግዚአብሔር ይመስገን አሁን ከጨለማው ወጥተሽ ወደ ብርሃን መጥተሻል፣ ኢየሱስ ወዳለበት አለችኝ። ከዛ በኋላም ስብከቱ ምንድነው? ኢየሱስ እዚህ እንዳለ መንፈስ ቅዱስ እዚህ እንደሚሰራ፣ ኦርቶዶክስ ጋር ደግሞ ጨለማ ህይወት የጨለማ ተከታዮች እንደሆኑ ኢየሱስ እንደሌለ ነው የሚሰበከው። እኔ ደግሞ ኢየሱስን ስለምወደው በሳቱ ልጅነትም አለ እውነት መሰለኝ መጣው ገባውበት። ስገባ ነው አይደለም